ይህን ምስል ያየ ሁሉ ታላቁ የአፍሪካ ጦርነት ተደመደመ ብሎ አምኗል። በእርግጥም በአሜሪካ ሸምጋይነት በዲሞክራቲክ ሪፐብሊክ ኮንጎና በሩዋንዳ መካከል የተደረገ የሰላም ስምምነት ሚዲያዎች ከታላቅ ዲፕሎማሲያዊ ድል ቆጥረውት ሲያራግቡት ተስተውለዋል። ነገር ግን የፕሬዝዳንት ፌሊክስ ሺሴኬዲ እና የፕሬዝዳንት ፖል ካጋሜ ንግግርና ገጽታ የሚነግረን ሌላ ነው። ለመሆኑ ፕሬዝዳንቶቹ ፈቅደውና አምነውበት የሰላም ስምምነቱን ተቀበሉ ወይንስ ከጀርባቸው ያስገደዳቸው ኃይል አለ ብሎ መጠየቅ ተገቢ ነው። አንድ የኮንጎዎች አባባል አለ፣ እሳት ለኩሶ ቃጠሎን ያስነሳው ሰው እንዲዘንብልን የምናደርገውን ጸሎት መምራት የለበትም። በዛሬው ቪዲዮ ማብቂያ ያልታወቀ የተባለውን የኮንጎን እርስ በርስ ጦርነት እንቃኛለን። ከጦርነቱ ጀርባ ያሉትን ተዋናያንና ስለ ሰሞኑ የሰላም ስምምነት የምንነግራችሁ ይኖረናል። አብራችሁን ቆዩ። የኮንጎና ሩዋንዳ ግጭት የተቀሰቀሰው ከ30 ዓመታት በፊት በሩዋንዳ ተከስቶ የነበረው የ1994ቱ የዘር ማጥፋትን ተከትሎ ነው። በጊዜው ቱትሲ መራሹ የሩዋንዳ አርበኞች ግንባር አርፒኤፍ ስልጣን ሲይዝ ወደ 2 ሚሊዮን የሚጠጉ የሁቱ ስደተኞች የቱትሲዎችን በቀል ፍራቻ ወደ ቀድሞዋ ዛየር የአሁኗ ኮንጎ በመግባት በምስራቃዊው የአገሪቷ ክፍል ተቀመጡ። ከነዚህ ስደተኞች መካከልም ለጅምላ ጭፍጨፋው ተጠያቂ የሆኑ የዘር ፍጅቱ ተዋናያን ይገኙበታል። ስደተኞቹ አንድም ከሩዋንዳ መንግስት ጥቃት ራሳቸውን ለመከላከል አንድም ደግሞ የሩዋንዳ አርበኞች ግንባርን ገርስሰው ዳግም ስልጣን ለመያዝ በአካባቢ ሚሊሻ ተደራጅተው ነፍጥ አንስተዋል። ይህ የዘር ፍጅቱ ለሚያባንናት ሩዋንዳ ችላ የማትለው የህልውና አደጋ በመሆን የጸጥታና የደህንነት ስጋት ፈጠረ። ካጋሜም ሳይውሉ ሳያድሩ ሚሊሻዎቹን ከመከላከል አልፈው ኮንጎ ላይ ሙሉ ወረራ በመፈጸም ምላሽ ሰጡ። ሉዓላዊነቴ ተጣሰ ያለው የኮንጎ መንግስትም ወረራውን ከመከላከል አንድ እርምጃ ተሻግሮ ስደተኛ ሁቶዎችን የጦር ሰፈር እንዲያቋቁሙ ጭምር በመፍቀድ መደገፉን ተያያዘው። በአጭር ጊዜ ውስጥም እነዚህ የታጠቁ ሚሊሻዎች ተዋህደው የዲሞክራሲ ኃይሎች ለሩዋንዳ ነፃ አውጪ ወይንም ኤፍዲኤልአርን በመመስረት የሩዋንዳ መንግስት እንቅልፍ ነሱት። እሾሁም በሾህ ያሉት ካጋሜም የኤም23 አማጺ ቡድን በመደገፍ ኮንጎን ሰላም መንሳት ጀመሩ። እንዲህ ባለው ሁኔታ ነበር ሁለተኛው የኮንጎ እርስ በርስ ግጭት አንድ ተብሎ የተጀመረው። 5.4 ሚሊዮን የሚገመቱ ሰዎችን ህይወት እንደቀጠፈ የሚታመንለት ይህ ግጭት ዛሬ ላይ 9 የተለያዩ ሀገራት የሚሳተፉበት የአፍሪካ ታላቁ ጦርነት በመባል ይታወቃል። ዓመታት በጨመረ ቁጥር ውስብስብነቱና መልኩን እየለዋወጠ ንጹሃንን መፍጀቱን ከመቀጠሉ በተጨማሪ ኮንጎን በዓለም ላይ ካሉ ሀገራት ያልተረጋጋችና ሀብቷ ከበረከት ይልቅ መርገምት የሆነባት ሀገር እንድትሆን አድርጓታል። አሁን ባለው የቀጠናው ግጭት ኤፍዲኤልአር ለሩዋንዳ ስጋት ሆኖ ቀጥሏል ቢባልም መሬት ላይ ያለው ዋነኛ ሰላም አደፍራሽ ኃይል ኤም23 የማርች 23 ንቅናቄ ነው። ለዓመታት ፕሬዝዳንት ካጋሜና ሩዋንዳ በኮንጎ እርስ በርስ ጦርነት ውስጥ የለንበትም፣ ኤም23ንም አንረዳም፣ ከደሙ ንጹህ ነን በማለት አጽንኦት ሰጥተው በተደጋጋሚ ሲናገሩ ተደምጠዋል። ፕሬዝዳንቱ ውንጀላውን ውድቅ ቢያደርጉም ከተባበሩት መንግስታት ድርጅት ኤክስፐርቶች ቡድን ከዩኤስ ስቴት ዲፓርትመንትና ከአውሮፓ የስለላ ድርጅት ዝርዝር ሪፖርቶቹን ጨምሮ በርካታ ማስረጃዎች የሩዋንዳ መከላከያ ኃይል ኤም23ን ከማሰልጠንና በጦር መሳሪያ ከመደገፍ አልፎ በሺዎች የሚቆጠሩ የራሱን ወታደሮች በማሰለፍ ጭምር በጦርነቱ ላይ ተካፋይ ሆኗል። ተንታኞች ግጭቱ በዲሞክራቲክ ሪፐብሊክ ኮንጎ ጦርና በአማጺ ቡድን መካከል ሳይሆን በኮንጎና በሩዋንዳ መካከል ያልታወጀ ጦርነት ነው በማለት ስለ ጉዳዩ ያስረዳሉ። ታዲያ ከሰሞኑ በምስራቅ ኮንጎ ከፍተኛ ውድመት ካደረሰው የኤም23 አማጺ ቡድን ጋር ምንም አይነት ግንኙነት እንደሌላቸው ምለው ሲገዘቱ የከረሙት ካጋሜ ዛሬ አይናቸውን በጨው አጥበው ጥቃቱን ለማስቆም ቃል በመግባት በዋሽንግተን የሰላም ስምምነት ፈርመዋል። ከዚህ የዋሽንግተኑ ስምምነት በፊት በኮንጎ ጦርነት ተሳታፊ የሆኑትን ሁሉንም ኃይሎች ወደ ሰላም ጠረጴዛው ለማምጣት በርካታ ጥረቶች ሲደረጉ ቆይተዋል። ለአብነት በኳታር ዶሃ የዲሞክራቲክ ሪፐብሊክ ኮንጎ መንግስት ከኤም23 አማጺያን ጋር በቀጥታ የተኩስ አቁም እንዲደረግና ትጥቅ መፍታት እንዲችል ለማድረግ የተደረገው ሙከራ ይጠቀሳል። ድርድሩ ተስፋ ሰጪ ነበር። ቢሆንም በድርድሩ የተሳተፈው አሻንጉሊቱ ኤም23 እንጂ የአሻንጉሊቱ ጌታ ሩዋንዳ ስላልተካተተችበት ያለ ውጤት ተበትኗል። በአሁኑ የዋሽንግተን ድርድር ግን የኮንጎ መንግስት ኤም23ን ወደ ጎን አድርጎ በቀጥታ ከሩዋንዳ ጋር ተደራድሯል። ከደሙ ንጹህ ነኝ ሲሉ የከረሙት ካጋሜም ካላችሁ ምን ይደረግ በማለት ስምምነቱን ፈርመዋል። ይህ የዋሽንግተን ስምምነት ለቀጠናው ሁለት ዋና የሰላም ተስፋዎች ይሰጣል ተብሎ ተዘግቦለታል። ሩዋንዳ ለኤም23 የምትሰጠውን ድጋፍ ለማቆምና ጦሯን ለማስወጣት ተስማምታለች። ዴሞክራቲክ ሪፐብሊክ ኦፍ ኮንጎ የኤፍዲኤልአር ሚሊሻዎችን ለማጥፋት ቃል ገብታለች። ከዚህ የሰላም ስምምነት ጀርባ ካጋሜንም ሆነ ፕሬዝዳንት ሺሴኬዲን ከስልጣን ማባረር የሚችለው የአሜሪካን ፖለቲካዊ አቅም እንዳለ የታመነ ነው። አንዳንዶች ስምምነቱም ሆነ ሽምግልናው
ከሰብአዊነት የመነጨ አይደለም በማለት ስምምነቱን አጣጥለውታል። ዋሽንግተን የቀጠናው ሰላም አሳስቧት ካልሆነ ሀገራቱን ለማሸማገል የተነሳችበት ትክክለኛ ምክንያት ምንድነው ብሎ የሚጠይቅ ካለም መልሱን በምስራቅ ኮንጎ ምድር ላይ ተቀምጦ ያገኘዋል። ወሳኝ ማዕድናት። ዴሞክራቲክ ሪፐብሊክ ኦፍ ኮንጎ ከዓለም ቀዳሚዋ የኮባልት አምራች ከመሆኗ ባሻገር ለኤሌክትሪክ መኪና ባትሪዎችና ለኤሌክትሮኒክስ ቁሳቁስ አስፈላጊ የሆኑ እንደ ኮላታን ያሉ ብርቅዬ ማዕድናት በከርሰ ምድሯ ይዛለች። አሜሪካና አጋሮቿ ይህ ከኮንጎ የሚያገኙት የአቅርቦት ሰንሰለት እንዲቋረጥባቸው አሊያም እንደ ቻይና ባሉ ተፎካካሪዎቻቸው እጅ እንዲገባ አይፈልጉም። እናም አንቺም ተይ አንተም ተው ብላ ሀገራቱን ያሸማገለችው ዋሽንግተን በሰላምና መረጋጋት ስም እጇን ወደ ቀጠናው በማስገባት ማዕድናቱን መቆጣጠር ቀዳሚው ዓላማዋ ነው። ስምምነቱ ስለ ሰላም ሳይሆን የአሜሪካ መዋለ ንዋይና ተጽዕኖ በኮንጎ ማዕድን ዘርፍ ላይ አስተማማኝ ቦታ እንዲያገኙ ለማድረግ እንጂ የጂኦፖለቲካዊ እርምጃ ነው ተብሎ እየተብጠለጠለ ይገኛል። ከስምምነቱ መፈረም በኋላ የምዕራቡ ዓለም ሚዲያዎች በበርካታ ግጭቶች ሰላም ላጣቸው አፍሪካና አፍሪካውያን ታላቁን ጦርነት አስቁመንላቸዋል እንኳን ደስ ያላችሁ እያሉን ነው። ሆኖም ለዚህ ስምምነት ሲባል ኮንጎም ሆነች አፍሪካ ሀብታቸውን በተራቀቀ መንገድ ለሶስተኛ ወገን አሳልፈው እየሰጡ ይገኛሉ። ፕሬዝዳንቶቹ እንዲህ ለምቦቻቸውን ጥለው ስምምነቱን ቢፈራረሙም ኤም23ም ሆነ የኤፍኤልዲአር ሚሊሻዎች በቀላሉ ውጊያውን ያቆማሉ ብሎ ማሰብ ዘበት ነው። ያኔ ዛሬ ተመዘገበ የተባለው ዲፕሎማሲያዊ ስኬት እንደ ጉም ይበናል። የኮንጎ ማዕድናት ግን ወደ ምዕራቡ ዓለም በሰላም ይጋዛሉ። በመጨረሻም እንደ አንድ አፍሪካዊ ልንጠይቀው የሚገባ ወሳኝ ጉዳይ አለ። የአፍሪካ ሀገራት የሰላም ስምምነት ተፈራረምን የሚሉት የሚሊዮኖችን ስቃይ ለማስቆም ነው ወይንስ ለዓለም አቀፍ ኮርፖሬሽኖች የአቅርቦት ሰንሰለትን ለማረጋጋት? ይህ ሰላም ነው ወይስ አዲስ የኢኮኖሚ በላይነት? ሐሳብ አስተያየታችሁን ኮሜንት ላይ ያሳውቁን። አበቃ።